ወንድ ያስኬዳል። ወንድ ነው ብዬ ነው የማስበው፣ ይበልጥ ስሜት ያለው እና ብዙም ወንድ ነው የሚገኝ። ሴቶች ደግሞ ስሜታቸው የመጣ ቀን ምንም ነገር ነው የማትሰሙት። ለዛ ነው ልክ ስትሰክሪ ያ ስሜት መጥቶ የሆነ ወንድ ያንን ሲከለክልሽ እንጂ በጣም የሚሰማሽ ምን ይመስል እኮ ወንድ እኮ ላይክ ሴክስ ካረገ በኋላ ነው የሚያስበው፣ ለምን እንዳደረገ የሚያስብበት ያኔ ነው። ሴት ልጅ ደግሞ ካደረገች ላይክ ከማድረጓ በፊት ነው ኦልሬዲ ያስባበት የምትገባው። ወንድ ግን ላይክ ከጨረሰ በኋላ ካለበት ፋይናሊ ነው። ዩዘር የሚባል አካውንት አሁንም እንደዚህ የሚከፍታለን። ሙለር ምንድን ነው ያጋጠመው ካንተ? ይሄ ወሬና ቤተሰብ ምን አገናኘው ጋይስ? ይሄ ጀስት ኮንቨርሴሽን ነው አይደለ? ከቤተሰብ ጋር ምን ያገናኘዋል? እና ምን አልክ? በተረፈ የበለጠ የሚደሰተው ነው የሚጮኸው ብዬ ነው የማስበው አይደል? ምንድን ነው ያለው? አሁን ለምሳሌ የኔ አስተሳሰብ ነው፣ ሴክስ ላይ ማን ነው የሚደሰተው? ወንድ ነው ሴት ነው? ቀድሞ ነው ምንድን ነው አልገባኝ። ሁለቱም ነው የሚደሰተው በሴክስ በነበረ። አሁን አንቺ ከባልሽ ጋር ያለሽ ግንኙነት ሊኖር ይችላል፣ ከኔ ጋር፣ ከማንም ሰው ጋር። ማን ነው የሚደሰተው? ሴክስ ሲፈጸም ወንዱ ነው በጣም የሚደሰተው? ሴቷ ናት የምትደሰተው? ወንዱ ይመስለኛል። ወንዱ ግን በደስታ ብዛት አይጮህም እኮ፣ ሴቷ ትጮሃለች። እንዴት አይጮህም? ወንድ ፖስቱ ነው ቢለው እኔ አጋጥሞኛል ከጅብ ጋር ሰምቼ አላውቅም። የሆነ ፊልም ላይም የአማርኛ ግድፈት ነው ጋይዝ ተረዱት። ስሚ ፊልም ላይም ሳይ አጋጥሞኝ አያውቅም እኮ ነው። ፖርን ላይ ነው ፊልም ላይ ማለት? አዎ እኮ ያው የጨዋቱ አይነት ይለያይ ይሆናል እንጂ እንደዚህ አይነት ቪዲዮ ላይማ ሁለቱም ይጮሃሉ ናቸው። አንቺ አሁን በኖርማል የሆነ ነገር ሲመታሽ ራሱ እኮ ላለመጮህ ብለሽ ዋጥ ታደርጊያለሽ እኮ። አስቢው፣ ተደስተኛ ሆነሻል ማለት እኮ ነው። ወንድ አይጮህም፣ በውስጡ ነው የሚጮህ ማለት ወደ ውስጥ ነው የሚጮህ። እናንተም እንጂ እኮ ለመደሰት ቅርብ እንደውም ወንድ ልጅ ነው አይደለም? ወንድ ልጅ አይኑን እንዲህ አያጎረባበጥም ማለት እናንተ ናችሁ የምታጎረባብጡት ብዬ ነው። አይናችሁ ሰላም ለም ይላል። እኛም ደግሞ እንደዚህ ከንፈራችንን አንነክስም አንልም። ሚነክሳለ እንዴ? ሪከርድ እንዳደረግ አሁን ባልሽን ሄጄ ጠይቀዋለሁ ስለማውቀው ፐርሰናሊ። ትጮሃለህ እንዲህ ብዬ ነው መጀመሪያ የምጠይቀው። ይላል እንዴ ለማለት የፈለግኩት የሆነ የጀግንነት አይነት ስሜት አለ አይደለ? የሆነ በቃ እኛ እንደዛ አንልም ነው። ሴት ልጅ አትል። አሁን እኔ እንደዚህ የምትሉኝ ሰዎች ይሄ ማውራት እኮ ብልግና አይደለም። ይሄ ያለ ነገር ነው አይደለ? በሳይንስም በመጽሐፍም ተቀምጦ ያለ ነገር ነው። ይሄ ስላወራው እኔ ሳይንሱን አወራው ልል እችላለሁ እንጂ ምንድን ነው የባለኩት? ስወሰልት አይተኛል ከሰው ባል ጋር ቁጭ ብሎ የሚያደርግ ነው። ዝም ብሎ ቤቱ ቁጭ ብሎ የሚያደርግ ሰው ሁሉ እዚህ ቁጭ ብሎ እኮ እየሰማ ነው። እስቲ ውጡ፣ ልናወራ ነው እኔና ኮኪ አሁን በሴክስ ዙሪያ አንዳንድ ነገሮች ልናወራ ስለሆነ እስቲ ውጡ። እኛ ባለጌ ከሆነ ውጡ። እኔ ጋር 868 ሰው አለ። ስለ ሴክስ ልናወራ ነው። ባካችሁ ውጡ።
የሚደብራችሁ ጨመረ 894 ሆነ። እባካችሁ ስለ ሴክስ ልናወራ ነው። አንዴ ውጡ። 900 ገባ። ስለ ሴክስ ልናወራ ነው ወገኖች። እናንተ የኢትዮጵያ የተባረካችሁ እናንተ ቅዱሳን ጻድቅ የተባረከች ሀገር ዜጋ የሆናችሁ እኛ ሀገራችሁን አርክሰናል፣ እኛን አትስሙን እባካችሁ። ስለ ሴክስ ልናወራ ነው። እባካችሁ ውጡ። እባካችሁ እግዚአብሔር ቁጥሩ እየጨመረ ነው። እባካችሁ ስለ ሴክስ ልናወራ ነው። እኔ የምልሽ የጤና ጅልኝ ተብለሽ አታውቂም? ኧረ ተው ጥርሱን ከነከሰና ከጮኸ ማለት አይቀርም። አይ ጮህም መጮህ አይደለም። መጮህማ ለሴቶች ተሰጠኩ። መጮህና አይንን ማጎረባበጥ ነው ምናምን ለሴት ተሰጠኩ። እና ወንድ ላይ ደግሞ ምንም አይነት የፊት እንትን የለውም፣ እንቅስቃሴ የለውም ምናምን አይባልም። ይሁን የጀግንነት ስሜት አላችሁ። እንግዲህ ለአንቺ ግን ራሳችሁ መርምሩ። ከወንድ ጋር ስትሆኚ ላይክ ሊጨርስ ሲል ስሜቱ ከታወቀሽ እና አንቺ ሴክሱ እንዲቀጥል ከፈለግሽ ለወደፊት ኤክስፒሪየንስ ነው። ቂጡን ያዡ። አይጨርስም ሴቶች አይጨርስም ነው ይደነግጣል። አዎ የወንድ ልጅ ማለት ነው። የሴት ልጅ ስስብልት ግን የወንድ ልጅ ስስብልት የት ነው? ባርኔጣው ነው ቂጡ አይደለ? ድስት ነው ስስብልት ነው። እውነቴን ነው። አሁን ምን ባርኔጣ ምናምን በቃ ማንኛውም ሰው ወንድ ልጅ አሁን ሀፍርት ስጋ አካባቢ ከተመታክ በቃ ትንሹ ነብስክ ያለን ይመስላል። ብዙ በጣም ያማቸዋል። እኛ ጡታችን ስንመታ እንደሚያመን ማለት ነው። ከአንዷ ኤክሴ ጋር በምን እንደተለያየን አልነገርኩሽም? የሆነ አጋጣሚ የድመት አጋጣሚ ሰዋራዊ ሰምተሽ አታውቂም? የምን ድመት? ቆይ ድመት ወሬ ሌላ ሰው ወሬ ነው። የምን ድመት? የሆነች ኤክስ ነበረችኝ ኢብቲሳ የምትባል የውጭ ስም ያላት ደስ ትላለች። የሀብታም ልጅ ናት። ብዙ ነገሯን ወድላት ነበረ እና እሷ ቤት ሄደን እሷ ቤት ምን አይነት ቤት መሰለች ተከራይታ የምትኖረው የግራውንድ ፕላስቱ ምናምን ፕላስዋን ሆኖ 7 ሰው ምናምን የተለያየ ክፍል ይዞ የሚከራይበት የለም በደላላ አዲስ አበባ ውስጥ እንደዛ ጂ ፕላስ ሆኖ እና አንድ ፍሎር ላይ አሁን 3 ቤት ሊኖር ይችላል። መኝታ ክፍል የሚያካክል ቤት እና እሷ በጣም በቃ ትመቸኝ ነበር። እንሄዳለን። በጣም በቃ ጎበዝ ናት ሴክስ ላይ ምንም በጣም ደስ የምትለኝ ከእሷ ጋር ኤክሴ ናት። እና ጎረቤት አላት። ጎረቤቷን ሰላም ትላለች። ብቻዋን ስለምትኖር አንዳንዴ እሷ ቤት መጣ ፕሬዚዳንት ማሜ አንዴ 1000 ጋላክሲ ስጠኝ እና እሷ ቤት ሲሄድ ማለት ነው ፍራሽ ነው ያላት። ፍራሿ ላይ ወጣለሁ እና ጎረቤት ፊት ለፊት ወንድ ስላለ አንዳንዴ ዕቃ ሊበደር ምናምን ይጠይቃታል። ብቻዋን ስለሆነች አንኳኩቶ ከዛን አንቺን በር እሷ በር አዘጋም በሩን ዝጊው ምናምን እላታለሁ። ወንድ አለ እኮ ከፊት ለፊትሽ ምናምን እላታለሁ። ገብቶሻል? ጎረቤታሞች ናቸው እንጂ ኮሊደር ነው የሚለየው። እና የተረገመች ድመት አለቻት። ድመቷ እንዴት እንዳማረረችኝ! አንዴ ትቀዝናለች፣ አንዴ ሌሊት መታ አታስተኛም። መውጣት ነው አንቺ ላይ ምናምን አልወዳትም። እና አንድ ቀን ምን ሆነልሽ? ከስራ ሁለታችንም ወተን ሸክላ ጥብስ ምናምን በልተን ዛን አሪፍ ፕሬዚዳንት ማሚ አመሰግናለሁ፣ በጣም አመሰግናለሁ ፕሬዚዳንት ማሚ። አሁን በሞራል ነው ማወራው። ከዛን ሸክላ ጥብሳችንን በልተን አምሮናል፣ በቃ ተወስውሰናል። ሁለታችንም ገባን። ስንከፍተው ራሱ ፊልም ላይ እንዳለው ነው እየተሳሳመን ምናምን የገባን። ከዛም በኋላ ተሳሳምን ምናምን ምንድን ነው የሚደረገው? በሩን ፊልም ላይ እንዳለው መኝታ ክፍል እንደምትዘጊ ትዘጊያለሽ። እሺ ግን ስንመልሰው ለካ ገርበብ ነው ያለው። ከዛ በኋላ ምን አረግን? እሷ ተኛች። እንትኑ ላይ ገፈተርኳትና እየተሳሳምን ነው። ከላይ ወጣውባት ላይክ ሚሽነሪ የሚባለው ማለት ነው። ከዛ አለው እኔ እየተለባለብኩ ከኋላ ቂጤ መሀል የሚሻክር ነው